አሰላሙ አለይኩም ጉድ ሞርኒንግ ኤቭሪባዲ። ይኸው ስለፋ 24/7 እንጀራ ጋገርኩ። ምን የመሰለ እንጀራ ጋገርኩኝ። ቀላቅዬ የሶስት አይነት ነገር የማይፈጠር ነገር። መጀመሪያ ላይ እንጀራ የጋገረችውን ሴትዮ ባገኛት ዛሬ በጣም ነው የተናደድኩት። በጣም እምባዬ ነው ወጥቶ ያለቀስኩት። ስንት እንደለፋው ለዚህ ማለት ነው። ለዚህ እዩት እስቲ፣ በአላህ እዩት እስቲ ምን ይሻለኛል? ኧረ እንጀራ ይውጣልሽ በሉና መርቁኝ በእናታችሁ። እንጀራ ይውጣልሽ በሉኝ። ተቸገርኩ። 20 ምናምን አመት እንጀራ ጋግሬ አላውቅም። በህይወቴ አንድ ቀን ቫኬሽን ሲሄድ አንድ እንጀራ አስፍቻለሁ። አንድ እንጀራ ግን 100 ጊዜ ይሆናል የሞከርኩት። አንድ ቀን እንጀራ ወጥቶልኝ አያውቅምና ለመጋገር በጣም ነው ያዘንኩት። መጀመሪያ የጋገረችውን ሴትዮ ባገኛት ዛሬ እንደዚህ የተለያየ አይነት ነበር ማስጋግራት። የተለያየ አይነት በቃ ይሁት ውስጥ ይሄኛው አይኑ ደስ ይላል የሊጡ፣ የአንዳንዱ ደግሞ አይኑ በጎ ምን ይሻለኛል? ወይኔ ሶፊያ፣ ወይ ሙያሽ ሰው እንዳያየው ግን እንዴት እንደሚጣፍጥ እኔማ አልደፋውም። እህል ነው ሆድ ውስጥ ቢገባ ይበስላል ብዬ ስለበሰለ እንደ ፍርፍር አትሉት፣ እንደ ቂጣ አትሉት፣ እያጣበቅኩ አንዱን እየተናነቀኝ በላሁት እላችኋለሁ። ይህንን ይመስላል። ለማንኛውም እባካችሁ መጀመሪያ እንጀራ የጋገረችውን ሴትዮ ፈልጉልኝ ቶሎ።